ክብር ማግባትም አንችልም ሀቡ እኔ እናቴ ስለማልኮራባት ነገ እናቴ ጋር ሽማግሌ ላኩ አልልም ወይም አባቴ ጋር ሽማግሌ ላኩ አልልም የሚያሳፍር ቤተሰብ ስላለ እና ወጣት ናት ነገ ወላሂ ለአዚም ፍርድ ይሰጣል አላህ ማለት ነው ወላሂ ለሁሉም ፍርድ ይሰጣል እኔ ለነሱ ካልኖርኩኝ ለስሜቴ ኖርኩ እናት ከሆንኩኝ አላህ ይፍረድ ልጄ ነሽ ካጂን ችግር የለውም ነገ ልጅሽ እንዲበልሽ ችግር የለውም ምንም እንድታደርግልላ ይሄው በዚህ ሁሉ ሰው ፊት አንቺ ራስሽ ሰው ፊት ተናግሬያለሁ እናት የለኝም ይሄው ያያችሁ ነው በረመዳን ማለት ነው በረመዳን ወላሂ እኔ ቡና እንኳን ለእናቴ አትልም ታውቂያለሽ ለእህቶቿ ነው የምትሰጠው ይሄን ቪዲዮ ስትሰሙ ምን ተሰማችሁ የምሬ ነው ማለት በነገራችን ላይ በርግማን የተቸበቸበ ልጅ መውለድ ከፈለጋችሁ እናትና አባት የረገማትን ሴት ማግባት ትችላላችሁ የምሬ ነው ማለት እንዲቺና አሁን እንደዛ አይነት እናት ምንም ብታጠፋ እናት ነች የምሬ ነው ማለት ከተፈጠርሽ ጀምሮ እስተ አለሽ ድረስ ተሸክመሻት ብከጂ እሷ ምጥ ላይ ሆና የተሰማትን ስሜት እሱን ራሱ መመለስ አትችልም እናታችሁን በዝልክ ሚዲያ ላይ አውጥታችሁ የምር መጥፎ ዘመን ላይ ደርሰናል የምር ታሳፍራለች ልጅቷ እናቴ ምንም ብኮን እናት ነች በነገራችን ላይ ከሴት ጎረምሳ የወንድ ጎረምሳ ይሻላል የሚባል እውነት ነው የምሬ ነው እኔ በዝልክ ክፋትን እኔ እንጃ ወረበልን ያውም ሴት ልጅ ለእናቶቻቸው ሮህሮህ ናቸው ሲባል ነው የምሰማው ግን እንደሰማችሁት ነው ያሳዝናል ወላሂ ደግሞ እመኑ የሆነ ቀን ይቺን አሁን አንቺ የተናገርሻትን ቃላት ልጅሽ የገዛ ልጅሽ ይህን ቃላት ደግሞ እንደሚልሽ ጥርጥር የለውም የምሬ ነው ማለት እናት መቼም ቢሆን እናት ነች እናት ለልጆቿ መቼም ቢሆን ክፉ አትመኝ እኔ እንጃ እኔ አልሰማሁም በአሁን አንዳንድ ኬዞች እንትን ቢባል እንኳን የምር እንደው እኔ እንጃ ብቻ አላቅም ዛሬ ላይ የፈለግሽበት ቦታ ደርሰሽ የፈለግሽውን ተከሰሽ አውጥተሽ ብገዢ ትናንትና ላይ ግን የመጣሽበትን ረሳሽው ቀዘነሽን ጠርጋለሽ ወተት በጠባሽ ሰዓት ሰርቅ ባለሽ ሰዓት ከውስጧ ምን አይነት ስሜት እንደሚሰማት እናት በትክክል እናት የሆናችሁ ሰዎች ታውቁታላችሁ እኛስ ወንድ ነን እያየን ነው እየሰማን ነው በዚህ ልክ እናቴ ወጥቼ በሚዲያ ላይ አዋርዳለሁ ምንም ብታረገኝ እናቴ እመነኝ ለእናትና ለአባቷ ክብር የሌላት ሴት ለአንተ መታ ክብር እንደማይኖራት ይሄ ምንም ጥያቄ የለውም ለልጆችህ የልጆችህም እናት መሆን አትችልም ሚስትህም ልኮን አትችልም ያውም እንዳጋጠሚ በድንጋይ ቀጥቅጣ መግደል ነው እንደዛ አይነት የምሬ ነው ማለት